ሰላም ሰላም ውድና የተከበራችሁ የኔ ቻናል ቱብ ተከታታዮች እንዴት ቆያችሁ? እኔ ደህና ነኝ። ዛሬ ይዤላችሁ የመጣሁትኝ በጣም የሚያምር በጣም አሪፍ እንዲሁም ደግሞ ለስራም ለአመጋገብም ቀለል ያለ የአሳ ከብሳ አሰራር በሩዝ ይዤላችሁ መጥቻለሁኝ። እንዴት እንደሚሰራ እንደዚህ በዚህ መልኩ ነው እንግዲህ በጣም ነው የሚያምረው። ሲበላም ደግሞ በጣም ጤነኛ የሆነ ምግብ ነው። በጣም አሪፍ ነው፣ ሞክሩት። እኔ ትንሽ በዛ ያለ ነውና አሰራሩን አሳያችኋለሁኝ። እዚህ ጋር እንግዲህ በጣም ታጥቦ የጸዳ አሳ በዚህ መልኩ በቅመም አሽቼ በሎሚ አድርጌ እንግዲህ ከአንድ ሰዓት በላይ ነው እንደዚህ አድርጌ በቅመም አሽቼ ያስቀመጥኩት። ፍሪጅም ማስቀመጥ ትችላላችሁ። እንዲሁም ደግሞ ቀን ላይ በምትፈልጉት ሰዓት አዘጋጅታችሁ ማስቀመጥ ትችላላችሁ። ከዛም በኋላ አሳውን መጀመሪያ በዚህ መልኩ እጠብሰዋለሁኝ። እሳቱን እንግዲህ መካከለኛ ሙቀት ላይ ማድረግ አይረሳ። ለምን በጣም ሀይ ላይ ከሆነ እሳቱ ከላይ ይበስልና ከውስጥ ሳይበስል ይቀርብናል እና እንደዛ እንዳይሆንብን እኩል በኩል እንዲበስልልን እሳቱን በጣም በመካከለኛ አድርገን እንተወዋለን። ጊዜ ይፈጃል። በጣም ወፋፍራም የአሳ ዘር ስለሆነ ቀስ እያለን እንግዲህ ጊዜ ሰጥተነው በደንብ እስኪበስል ድረስ በዚህ መልኩ እስኪበስል ድረስ እንጠብቀዋለን። በጣም አሪፍ ነው። በዚህ መልኩ መስራትም ማዘጋጀትም ይቻላል ማለት ነው። ከብሳ ነው እንግዲህ የዶሮ የስጋ ከብሳ እንደምንሰራው አሳም በዚህ መልኩ ከብሳ አሰራር ብንሰራውስ በሚል ነው እና በጣም አሪፍ ሆኖ ስላገኘሁትኝ ነው ወደ እናንተም ያመጣሁትኝ። በዚህ መልኩ በደንብ እስኪበስል ድረስ እንግዲህ እንጠብቃለን። እዚህ ጋር ሙሉ በሙሉ ከስርም ከላይም እንግዲህ በደንብ በስሎ እያወጣሁትኝ ነው። በደንብ ቡኒ ከለር የመብሰል ባህሪው እንግዲህ በዚህ መልኩ በጣም ጥብስ ማለቱ ማረጋገጥ አለብን። ውስጥ ላይ ውሃም ይሁን ያልበሰለ እንትን እንዳይኖር መጠንቀቅ ይኖርብናል። በጣም ወፋፍራም አሳዎች ከሆኑ ማለት ነው። የኔ በጣም ወፍራሙ ስለሆነ ነው። ከዛም በኋላ ከዚህ መልኩ ከጠበስኩትኝ በኋላ ሩዙን የምቀቅልበትን ሶስት ነው የማዘጋጀው። እዚህ ጋር 2 ራስ ሽንኩርት በሽሪበሪ በዚህ መልኩ ከትፌ እጠብሰዋለሁኝ ለብቻ። ሽንኩርቱን በደንብ በዘይት አድርጌ እንግዲህ በደንብ እስኪበስል ድረስ አቁላለዋለሁኝ። ዘይቱን እንግዲህ ማነው ይቅርታ፣ ሽንኩርቱን በእንፋሎት በዚህ መልኩ ካበሰልኩትኝ በኋላ እዚህ ጋር የምጠቀማቸውን ቅመማ ቅመሞች ዲስክሪፕሽን ላይ አስቀምጥላችኋለሁ። ብዙ የምጠቀማቸው ቅመማ ቅመሞች አሉ። የአሳ ቅመማ ቅመሞች ነው እንግዲህ ኦልሞስት ሁሉንም መጠቀም ያለብኝ። እዚህ ጋር እንግዲህ በጥሬ የተዘጋጀ ሳይፈጭ የተዘጋጀ ቅመምን ነው የተጠቀምኩት። ለምን እንደዚህ ካደረኩትኝ በኋላ ውሃውን ስለማጠለው ቅመማ ቅመሞቹም ደግሞ አሳ ስንሰራ ትንሽ በዛ ማለት አለባቸው። ያው እንደምንሰራቸው የምግብ መጠን ይወሰናል እና በዚህ መልኩ ሽንኩርቱን ከቅመሞቹ ጋር በደንብ እጠብሳቸዋለሁ። እዚህ ጋር የተጠቀምኩት ቅርንፉድ፣ ቀረፋ፣ ሄል፣ ብላክ ፔፐር ያልተፈጨ እንዲሁም ደግሞ የድንብላል ፍሬ
እነኝን ነው የተጠቀምኩት። ከዛም በኋላ የማቃጥለውን ቃሪያ 2-3 ቦታ ከትፌ ጨምሬበታለሁ እንደዚህ። ከዛም በኋላ ነጭ ሽንኩርትና ዝንጅብል አንድ ላይ የተፈጨ 1-2-3 ማንኪያ ተጠቅሜያለሁ። ያው የምንሰራው ምግብ በዛ ስለሚል ከዛም በኋላ በደንብ አድርጌ አቁላለዋለሁኝ። ካቁላላሁትኝ በኋላ እዚህ ጋር ደግሞ የምጠቀመው ቅመማ ቅመም ፓፕሪካ፣ ብላክ ፔፐር፣ ብላክ ሊሞን፣ ጥቁሩ የሎሚ ፓውደር፣ መሰላ የአሳ ቅመም እንዲሁም ደግሞ የከብሳ ቅመም፣ እርድ ተጠቅሜ ያለውኝ እሱን አንድ ላይ ጨምሬ እንግዲህ በደንብ እያቁላላው እገኛለሁኝ። ቅመሞቹ ሲጨመሩ እንግዲህ ድስቱ እንዳይዝብኝ እጄ አላሳርፈውም፣ በደንብ አድርጌ ማማሰል ይኖርብኛል። ከዛም በኋላ ቲማቲም በደንብ ያልተፈጨ በደንብ ያልደቀቀ 4 ቦታ ከታትፌ በዚህ መልኩ ጨምሬ ያለሁኝ። አሁንም ያው በደንብ አድርጌ ማቁላላት ይኖርብኛል። በደረቁ ውሃ ሳላደርግ ነው እንግዲህ በደንብ መቁላላት ስላለበት ነው። ከዛም በኋላ በዚህ መልኩ ካቁላላሁትኝ በኋላ አረንጓዴ ከዝበራ ወይም ደግሞ የድንብላል ቅጠልና የሾርባ ቅጠል አንድ ላይ ከትፌ ጨምርበታለሁኝ። ከዛም በኋላ እንግዲህ በደንብ አሁንም ካቁላላሁትኝ በኋላ ከጎን ውሃ እያፈላሁኝ ነው የሚገኘው። የፈላ ውሃ ከልሳለሁኝ። ከዛ ማጂም አደርጋለሁ። ጨው በመጠኑ ከጨመርኩኝ በኋላ በዚህ መልኩ እንግዲህ ትንሽ እንደማንተክተክ አቆየዋለሁ እስኪንተከተክ ድረስ ማለት ነው። ከዛም በኋላ ቅድም የጠበስኩትን አሳ በዚህ መልኩ እጨምርበታለሁ። ለስለስ እንዲል እንዳይደርቅ ይረዳናል እዚህ ጋር አሳው ማለት ነው፣ ያው ከብዛ ስለምንሰራ። ከዛም በኋላ በዚህ መልኩ ከጨመርኩኝ በኋላ አሳውን አንድ ላይ ከተዋሃደ በኋላ እዚህ ውስጥ የጨመርኩትን አሳ አወጣና ውሃውን አጠለዋለሁኝ ማለት ነው። ይሄ ቅመማ ቅመሙ፣ ቲማቲሙ ሁሉንም ነገር የሩዝ ማብሰያ ውሃ አጥልዬ እለየዋለሁኝ ማለት ነው። በዚህ መልኩ ውሃውን ካጠለልኩትኝ በኋላ ይሄ መረቁ ነው ማለት ነው። በዚህ ታጥቦ የተዘጋጀ ሩዝ እጨምራለሁኝ። ያው ሩዝ ስቀቅል እንግዲህ ቃሪያ እንደዚህ ጣል ጣል ማድረግ አይረሳ፣ ለጣዕምም በጣም አሪፍ ነው ከብሳ ላይ ማለት ነው። በዚህ መልኩ እንግዲህ ሩዝን ጨምሬያለሁኝ። ሩዙ እስኪበስል ድረስ እቆያለሁኝ። ሩዙ ከበሰለ በኋላ እንግዲህ የተጠበሰውን አሳ ከላይ አደርገዋለሁኝ ማለት ነው። በዚህ መልኩ አሳምሬ አቅርቤዋለሁኝ። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ ከልብ አመሰግናችኋለሁኝ። አዲስ ለሆናችሁም እንዲሁም ሰብስክራይብ አድርጉኝ። ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ስለተከታተላችሁኝ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።